ግን እዚህ ድረስ መጥቼ ብዬ ነው ከወራ ሱቅ በደረቴ አሁን እዚህ መጣችሁ መስራት ብትፈልጉ ሱቅ በደረቴ በቆሎሽን ጠበስ እያረግሻላኒ መሸጥ እንችላለን ማለት ነው። እኔም እዚህ ጋር ካሜራውና ካሜራዬን ይዤ ባስነካው ይብርማል። ለምን አንተም ለተሸለመው ነው ይላራና በኢትዮጵያ ሲመረጥ በጣም ብዙ ብር የተጠቀመው ላዝማሪ ራሱ በጣም ነው ይኸው ስታንዲን ይያያችሁ ወይኔ መጥቶ ነበር። ሰላም እንዴት ናችሁ? እንግዲህ አሁን የምንገኘው በስፔን ነው። ከማድሪድ እየወጣን ነው። ኤርፖርት ነው ያለነው። ቀጣይ ደግሞ ወዴት ነው የምንሄደው ማለት ነው? ወደ ፓሪስ ይሆናል። ቀጣይ መዳረሻችን ፓሪስ ነው። እዛ ደግሞ ሄደን የምንሰራላችሁን ቪዲዮ የምናሳያችሁን ነገር በሙሉ ተከታተሉን ጋብዛለሁኝ ማለት ነው። ሰብስክራይብ ያደርጋችሁ ተከታተሉኝ። በጣም አመሰግናለሁ። ፍራንስ ደርሰናል። ፓሪስ ነው ያለነው። በጣም ኤክሳይትድ ሆኛለሁ። ለምን አላውቅም። ዩሮፕ ስመጣ በጣም ማየት የምፈልገው የነበረው ፍራንስ ነበር። ደካክሞኝ ነበረ፣ ግን ልክ ስንደርስ በቃ ከተማው ምናምን ሳይሆን ደስ አለኝ በጣም እና እየገባን ነው ወደ ውስጥ። ወደ ሆቴል ገብተን ተመልሰን እንወጣለን። ይመቻችሁ። ዛሬ የቀን ፍላይት ነው፣ በቀን ነው የመጣ ነውና በቀን መድረሳችን ራሱ አሪፍ ነው። ሞራል ይሰጣችኋል። ቶሎ ሄዶ ገብቶ ከመተኛት ቀን 10 ሰዓት አሁን በኢትዮጵያ 10 ሰዓት ነው፣ እዚህ 9 ሰዓት ነው። ወደዛ እየገባን ነው ማለት ነው። ያው አብረን ተመልሰን እንወጣለን ማለት ነው። የምናደርገውን ነገር በሙሉ አሳያችኋለሁ። ይመቻችሁ። አሁን እንደዚህ ፋ ብለን ወደ ከተማ እየወጣን ነውና አሁንም ከተማን ያለ ነው፣ ግን ጉብኝት ጀምረናል። ከሆቴል ያው ትንሽ ምግብ በልተን እረፍት አድርገን ምናምን እየወጣን ነው። እኔ በቃ የስፔንን አየር ሳጣጥምና ሳደንቅ ፍራንስ የኢትዮጵያ አየር የሆነ ነገሯ ኢትዮጵያ ይመስላል እና አየሩ በጣም ልዩ ነው ለማለት ነው የምፈልገው። በቃ እኔ በቃ ገና የሆነ ሀገር ስገባ አየሩ ካልተስማማኝ በቃ ሙድ ይረበሻል እና በጣም ነው የተመቸኝ ነው የምላችሁ። ፍራንስ በጣም ነው የሚያምረው። መንገዱ ጽድት ያለ እንዲት የረገፈች አሁን ይሄ ዛፍ ነው፣ እንዲህ የረገፈ ቅጠል አታገኙም። እንዴት ጽድት ያለ ከተማ እንደሆነ ማለት ነው እና በጣም ፍራንስ በጣም ቆንጆ ይመስለኛል። በደንብ ደግሞ እየወጣን ነው። እንሄድበትን ቦታ አሳያችኋለሁ ማለት ነው። ምን ፖስታቸው ፎቶዎች እና ቪዲዮዎችን ቲክቶክ ላይ እና ኢንስታግራም ላይ ፌስቡክ ላይ እየገባችሁላችሁ ተከታተሉ። ይመቻችሁ። በጣም ነው ይኸው ስታንዲን ይያያችሁ ወይኔ መጥቶ ነበር እና ተከታተሉ። መሀል አደባባይ ላይ አያችሁታ። ያ አደባባይ አሁን መሀል በጣም ሴንተር ነው አደባባዩና ድንጋያማ ነው። ይሄ እዚህ ጋር ኮብልስቶን ነው፣ እዛ ጋር ደግሞ ያለው ተለቅ ያለ ድንጋይ ነገር ነው የተሰራበት ወይና አስፋልት ከሆነ የሚቀልጥ ይመስለኛል። ለዛ ይመስለኛል እንደዛ ያደረጉት። ዜብራ ሲሻገር ይወላችሁ ሳይክል ማለት አጥራት እገጭና እና ይገርማል። እዚህ ጋር ደግሞ አስፋልት ነው ግማሽ አያችሁ። ከዛ በኋላ ድንጋዩ ይቀጥላል እዛ ጋር። አሁን ያለነው ኤፍል ታወር ነው እና ለመጀመሪያ ጊዜ ኤፍል ታወር ልመለከተው ነው። እዛ ጋር ነው ያለው። በጨረፍታ ነው ያየው። እስቲ በደንብ ልናየው ነው። አሁን ሪአክሽናችንን ተመልከቱ። እኔ አላምንም። እኔ ኢሮፕ
ለመምጣት ሳስብ መጀመሪያ በቃ በጣም መጓጓው የነበረው እዚህ ለመምጣት ነበር። ይሄን ለማየት ወይኔ እያመንኩ አይደለም ላሳያችሁ። ወደ ውስጥ እየገባን ነው ወደ እዛ አካባቢና እንዳለ ህዝቡ ያው ግርግር ይኸውልህ ሰው ጎብኝ ነው እና ባዛር በሉት እዚህ አካባቢ ሁላችሁ የድንኳን ባዛር ነው የሚመስለው። ይኸውላችሁ በየቆመችበት ወይኔ ሲያምር ኮፍያው ወይኔ ያው ገባች። አሁን እሷን እንጠብቃለን ትንሽ ደግሞ ስንመለስ ይመስላል። Watch the sun, hit me real quick. Watch the sun. Watch the sun. Bonjour. I'm in Paris. የምትለው ያቺ ትግል ያለች አዛው ዘፈን እየተዘፈነ ነው እዚህ መሀል እንትን ላይ እያየች ነው። ዞራ ጭራሽ ነው ማሰማኝ። Mickey Mouse now? Yeah, Mickey Mouse is here also. ብቻ በጣም ነው ደስ የሚለው እዚህ እንዳለ ቱሪስት ብቻ ነው። ፎቶ መነሳት አትችሉ፣ ቪዲዮ መነሳት አትችሉ፣ እንዳለ ቱሪስት ብቻ ነው። መንቀሳቀሻ ቦታ የለውም። ተመልከቱ። በቃ ምንም ፎቶና ቪዲዮ ላይ እንዳለ ነው ሰው የገባው። እየገባችሁ ኢንስታግራም እና ፌስቡክ ላይ ማየት ትችላላችሁ። በቃ የእንትና ዘመን እኮ ነው። ዘይከን ብር ልትሸልመው ነው አና ወይኔ ጋር ነው ያለው መሰለኝ ብር ቦርሳ አትይዝ ነው የወጣችው ዛሬ ናት ይዛኝ እቃዋን በሙሉ ለኔ ሰጥታ በቃ ብር ያው አና ብር ልትሰጠው ነው ይላል። ያው ሴዱር ዲርስ ዲጂቶ ሞራና ዘቴ ልትሸልመው ነው ይላል አና ከበሮና አታማይን እንጂ ባስነካው የብር ማለት አዲስ ነገር ሆኖባቸው ብር በብር ነው።
በማታ ቫይቡን አያችሁት እንዴት እንደሚያምር። በየ5 ደቂቃው እንደዚህ ስፓርክል ያደርጋል። ይሄ ያብለጨልጫል። ወርቅ ነው የሚመስለው ሲበራ በማታ እና በየ1 ሰዓቱ ለ5 ደቂቃ ብቻ ነው ስፓርክል የሚያደርገው። ይሄ ሁሉ ሰው ተዘጋጅቶ ነው የሚጠብቀው ቪዲዮ ለመቅረጽ እና ፎቶ ለማንሳት። ያቸው ህዝቡላ ማለት ነው። እዚህ ጋር ሲቲ ቱር አለ። ዋው ቆመ። ያው በየ5 ደቂቃው ነበረ ስፓርክል የሚያደርገው። በየ1 ሰዓቱ ለ5 ደቂቃ ማለት ነው። ይቅርታ ያው አሁን ቆመ 5 ደቂቃ ሙሉ። አሁን ከዚህ ሰዓት በኋላ ከ1 ሰዓት በኋላ ነው እንደገና ስፓርክል የሚያደርገው። ልክ አሁን 4 ሰዓት ላይ ነው የሚጀምረው። ከቀኑ 4 ሰዓት ላይ ፀሐይ 3 ሰዓት ላይ ይገባል። እዚህ 4 ሰዓት ላይ ይጀምራል ማለት ነው። ሌሊቱን ሙሉ በእያንዳንዱ ሰዓቱ ለ5 ደቂቃ ስፓርክል ያደርጋል። አሁን ደግሞ ታች ሄደን እስቲ በውሃው ስር እናልፋለን ብለን እናስባለን። እሱ እናሳያቸዋለን። ወይኔ በረከት እዚህ ጋር ፎቶ አምረን እንግዲህ እንዳያችሁት ነውና በጣም የሚገራርም ነገር የሚሰራበት እዚህ ቦታ ላይና ስንት አይነት ትሬንድ እንደሚሰራ ስንት አይነት ነገር ሁሉም አፉን ከፍቶ ስልኩን የሆነ ነገር የሆነ እንደ ወንጭፍ ሲመቱ እንዲህ ሲያደርጉ እኔም የሰራሁት አለ። አሁን ለምሳሌ እንዲህ ትራንዚሽን ሲበራና ሳይበራ እና የሚገራርም ቪዲዮ። ዋው በቆሎ ጥብስ እስቲ ላሳያችሁ። this በቆሎ ጥብስ ይሁን ሱቅ በደረቴ። አሁን እዚህ መጣችሁ መስራት ብትፈልጉ ሱቅ በደረቴ በቆሎሽን ጠበስ እያደረግሽ አላሚ መሸጥ እንችላለን ማለት ነው። በጣም ደስ የሚል ቪዲዮ ሰርቻለሁ። የገባችሁ እዩት። አሁን ደግሞ እስቲ ጀልባው ጋር በጣም ብዙ ወረፋ አለ እንየውና ከገባን ካልገባን ደግሞ እንደምንም ብለን ገብተን አሳያችኋለሁ እና ይመቻችሁ፣ ተከታተሉ። በየሄድኩበት እኔ ማስታወሻ የሚሆነኝን ነገር መግዛት ወዳለሁና ባለፈው ከዱባይ ስመጣ ቡርጅ ካሊፋ የገዛሁትን አይነት አያችሁት እንዴት እንደሚያምር ይበራል፣ ይንቦገቦጋል፣ ስፓርክል ያደርጋል። የኔ እንደ ቡርጅ ይሄ እንደ ኤፍል ታወር በየ1 ሰዓቱ ለ5 ደቂቃ አይደለም። ይሄ አንሊሚትድ ነው የሚንቦገቦገው እና ቦግ የሚል ነገር ገዝቻለሁ። ቤት የሚቀመጥ ነው። እንዳመጣላችሁ ፈልጉ ሰዎች ጻፉልኝ፣ በውስጥ አመጣላችኋለሁ። እና ስንት ብር ተገዛ? 5 ብር 5 ዩሮ ነው። 1 ሺህ ነው ማለት ነው። 1 ሺህ ምናምን ብር በእኛ ይሁን ግን ችግር የለም። ግን ይሄን ለማሳየት ፈልጌ ነው። እዩት በደንብ። ትኬታችንን ገዝተን 20 ዩሮ በጣም አንኤክስፔክትድ ነው። ስካን አድርጊ እዚህ ጋር ስካን አድርጊ። የቱ ጋር ነው ስካን የሚያደርገው? ኦኬ ቴንክ ዩ። አዎ ከፍቷል። በጣም ብዙ ወረፋ ነው ያለው። ወይኔ ወረፋው ረሃና ረዝ እንትን ቦታ ባገኘ በጣም ይሄንን ኤክስፒሪየንስ ሳላረግ አልሄድም ብያት ነው። ካልሄድም ብላኝ ውድ ነው 40 ዩሮ ከፍለን የገባ ነውና ውድ ነው፣ በጣም ውድ ነው። ግን እዚህ ድረስ መጥቼ በጣም እና የሚያምር ቪዲዮ አለ። ሁሉም ሰው የሚሰራው ቪዲዮ እሱ መስራት በቃ እኔ ኢንስታግራሜ ሁሌ ነበር የሚጨናነቀውና እሱ ቪዲዮ መስራት አለብኝ በቃ እዚህ ድረስ መጥቼ። ለዛ ነው በእግራችን ብዙ መተን ባቡ እንትኑ ጠፍቶ ነው ጀልባው ተሰልፈን ይሁን ህዝቡን በቃ እዚህ ድረስ ከመጣን አይቀርብንም። ስለዚህ በደንብ አሳያችኋለሁ። ውሃ ላይ ነው የምንሄደው። ተከታተሉ። ከምሽቱ 5 ሰዓት ሆኗል በኢትዮጵያ። ጀልባችን ላይ ተሰቅለናል። ያው በጣም ብዙ ቦታ አለ። ከኋላ ላይ ማአት ሰው ነው ያለ። በጎን በኩል ይሄን ሁሉ ቦታ እንዳለ ሰው ያቅምና ኤፍል ታወር ደግሞ ይላችሁ እዛ ጋር ነው የምንሰራው ቪዲዮ። እዛ ጋር ነው የሚሆነው ስንደርስ። እዚህ ጋር ተቆሞ ነው የሚቀረጸው። እንግዲህ ቪዲዮን ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። እዚህ ጋርም ለማስገባት ተሞክራለሁ። ተከታተሉኝ።
fall in love. Fall in love again and again, fall in love again and again, fall in love again and again. ይሄ ደግሞ እዚህ ጋር የምትመለከቱት ፖንት ሴንት ሚካኤል ይባላል። የቅዱስ ሚካኤል ሐውልት በመሃል ፓሪስ ከተማ ውስጥ የሚገኝ ነው እና ለሊቀ መልአኩ መታሰቢያ የተሰራ ነው። ሰላም እንዴት አድራችኋል ውድ ቤተሰቦቼ? አሁን በጣም ወጥተናል። ወደ ሙዚየም ልንሄድ ነውና ያለን ሰዓት በጣም ነው የሚሄደው። እዚህ ጧት ተነሳው ስትሉ 5 ሰዓት 6 ሰዓት ነው የምትነሱት እንቅልፋችሁና ሰዓቱ እንዲሁ ሳታስቡት ስለሆነ የሚያልቀው ቶሎ ወደ ሙዚየሙ ሄደን ማየት ስላለብን ወደዛ እየሄድን ነው ማለት ነው። እዛ ሙዚየም ስንደርስ ደግሞ ስለ ሙዚየሙ ልክ ስፔን ላይ እንዳሳየዋችሁ ይሄንንም ደግሞ በደንብ አሳያችኋለሁ ማለት ነው። በጣም ሰፊ ነው ሙዚየማቸው፣ ያው ሞናሊዛ ያለችበት ማለት ነው። ግን አጠር አድርጌ ለማሳየት እሞክራለሁ። ሰብስክራይብ ያደረጋችሁ ተከታተሉኝ። ይመቻችሁ። እየገባን ነው። እዚህ ጋር ዋናው ሁሉም ሰው ይገባበታል። ሰው አያቋርጥም ነው የምላችሁ። የሚገባው ሰው የሆነ ነገር ያለ ነው የሚመስለው። የሆነ ነገር ሊታደለ ነው የሚመስለው እና ልክ እዚህ ጋር ዞር ስንል አሁን ሁላችሁ የምታውቋት የሆነች ቦታ አለች። እሷን ታያታላችሁ። እንዴት እንደሚያምር ገና ከውጭ አያችሁት አይደል? በጣም ነው የሚያምረው። በጣም ሰፊ ነው። ገና እዛኛው ጋር ሰው ተሰብስቧል። በመግቢያው ስንገባ እዛ ውስጥ ያለውን ሰው እኔ ይሄ ሁሉ ቱሪስት ግን እኔ በጣም የሚገርመው በየሀገሩ አሁን እኛ ቶሎ ዘወርን በየሀገሩና ምንም አያባራም። በቃ ሰው እንዴ በጣም ትራቨል ያደርጋል የመላው ዓለም ህዝቦች እና በአብዛኛው ያስተዋልኩት ደግሞ እዚህ ፍራንስ ውስጥ እንዳለ ቻይና እና ጃፓን ምናምን በጣም ይበዛል። ለምን እንደሆነ ምክንያቱን አላውቅም። እና አንዳንድ ቦታዎች ላይ ራሱ የሚነገረው ቋንቋ አሁን ይሄ ጀልባዎች ላይ ምናምን ይሄ ስለ ታሪክ ስለምን የሚናገሩ ነገሮች አሉና የዛን እንትን በፍሬንች በእንግሊሽ እና በቻይኒዝ ነው ቻይኒዝ መሰለኝ ማለት ነው። የጃፓን ቋንቋ አላውቅም ነው የሚነገረውና ምን ያህል ጎብኚ ወይም ደግሞ ምን ያህል እዚህ ነዋሪዎች እንዳሉ ቻይናዎች እና ጃፓኖች መገመት አይከብድም ማለት ነው። ይሄንን ጋዜጣ በነገራችን ላይ ገዝቼው ለፎቶ አላነበውም፣ ግን ለፎቶ ነው የገዛሁት። ፎቶን ኢንስታግራም ላይ ፌስቡክ ላይ እየገባችሁ ማየት ትችላላችሁ። አሁን ወደ ውስጥ እየገባን ነው። ይመቻችሁ። ዋው እያየሁት ነው አሁን መግቢያውን። ይኸውላችሁ የሰውን ብዛት አያችሁት? ደርሰናል። ቦታው ሁላችሁ ታውቃላችሁ። የብሶ ቪዲዮ ላይ ብሶ ፎቶ ላይ አሁን ያለነው ላቦር ሙዚየም ነውና ወደ ውስጥ አብረን እንገባለን። ተከታተሉኝ እሺ። ከተማውን እንግዲህ ዞር እያልን እያየን ነው። በጣም የቱሪስት መዳረሻ የሆነውን ቦታ አሁን ያሳያችሁ በጣም የሚያምር ቦታ ነው። በቃ እኔ ምንም ቃላት የለኝም። ዙሪያውን ይሄ የምታዩት የግንቡ ከልሎታልና ሁሉም ሰው ደግሞ የሚነሳው ፎቶ ይኸው እጃቸውን እየዘረጉ እጃቸውን እየጠቆሙ እንደዚህ እየያዙ እኔም የተነሳሁት ፎቶ እዚህ አንድ ሀበሻ ካሜራማን አገኘን። በጣም የሚገርም ፎቶ በቃ እኔ አላውቅም። ግቡና ኢንስታግራም ላይ እና ፌስቡክ ላይ ማየት ትችላላችሁ። ቲክቶክ ላይ ፖስት አድርጌዋለሁ በሁለተኛው አካውንቴ እና በቃ በጣም ተመችቶኛል። በጣም ጽድት ነው ያለው ፎቶም ቪዲዮም። አሁን ከዚህ ልንወጣ ነው። ሌላ የምናየው ነገር አለ። ይመቻችሁ፣ ተከታተሉ። ያው እንግዲህ አሁን የምንገኘው በአርክ ዲ ትሮምፒ ነው ያለ ነው። ምናልባት ፕሮናውንሴሽኑን ልክ ላልሆን እችላለሁ። አርክ ዲ ትሮምፒ ነው የሚለው እንትኑ ላይ እና እንዴት እንደሚያምርና እኔ ፎቶ ላይ የማውቀውና ቪዲዮ ላይ የማውቀው በጣም ትንሽ እየነበረ ይመስለኝ የሆነ ከኛ ቆመ ትንሽ የሆነ 2 እጥፍ ወይ 3 እጥፍ እንዴ ጂ ፕላስ 10 ምናምን ያክል ይችላል። ወላሂ በጣም ረጅም ነው። ጠጋ ብዬ አሳያችኋለሁ እንዴት እንደሚያምር አብረን እናየዋለን። እንዴት እንደሚያምር አያችሁት? ኧረ ግን እዚህ ሀገር ግን ምንድነው? ቆይ ግን እኔ በድንጋይና በአለት በእንደዚህ በቅርጻ ቅርጽ ምናምን ነው በየሀገሩ እንዴ በቃ ስራቸው ይሄ ነው እንዴ? ድሮ በጣም ነው የሚያምረው።
ጠጋ ብዬ በደንብ አሳያችኋለሁ። እዩት እዩት፣ አያችሁ? ከጎኑ በኩል ላሳያችሁ። እዩት። በቃ የጦርነቱን ነው እንዳለ የሚገልጸው፣ እንዳለ የጦርነቱ ነው። ከላይም ከታችም ያለ እዩት ሲዋጉ። ከላይ ደግሞ የሀገራት ስም አለ። አሁን ዙሪክ አለ እዛ ጥግ ላይ፣ ስዊዘርላንድ ነው ዙሪክ ማለት። ሌላው የት እንደሆነ አላውቅም፣ ግን የሀገሮች ስም ናቸው። ከተሞች፣ የሀገራቱ ከተሞች ስም እዚህ ጋር ጠጋ ብዬ ደግሞ እሱን አሳያችኋለሁ። ከላይ ጣራው እንዴት እንደተሰራ ይኸው። ለመግባት ላይ ለመውጣት ይኸውላችሁ ላይ ሰዎች አሉ። እዚህ ላይ ሰዎች አሉ። ለመውጣት ደግሞ እዚህ ጋር ህዝቡ ነው። ግን በጣም ፀሐይ ስለሆነ እኛ መውጣት አልቻልም፣ ደከመን። በጣም ነው የሚያምረው። ጠጋ ብዬ አሳያችሁና እዚህ እንጨርሳለን፣ እንወጣለን ማለት ነው። ቅርብ ሆነን ስናየው እንዴት እንደሚያምር ምን ያህል ትልቅ እንደሆነ አያችሁት? ይሄን ስል ተመልከቱት። መልአክ ይሁን ምን አላውቅም። ከላይ ድራገን አለ፣ ከታች ሰዎች አሉ፣ ራቁታቸውንም አሉ። በጣም ነው የሚያምረው። አይሲ ሪፖርቴ ዩንደርሳት ፍራንሲያስ ሞርት ፖርታብርቴ ምናምን ነገር ይላል። ለምን እንደሆነ አላወቅኩም። እዚህ ጋር እሳት አለ። 24 ሰዓት አይጠፋም እሳቱ። ያችሁት በጣም ትልቅ ነው። ወደ ላይ ለማየት ራሱ አንጋጣችሁ ነው እንደዚህና አይታይም ጭራሽ። እንዴት እንደሚያምር አያችሁት? በጣም የሚያምረው እንዴት የሚያማምሩ ነገሮች እንዳሉ ላሳያችሁ። እዚህ ጋር በአራቱም አቅጣጫ የምትመለከቷቸው እዛ ጋር እዛኛው ሳይድ እና እዛኛው ሳይድ አያችሁ፣ 4 ወርቃማ ፈረስ ተሸከሙ። ከዛ ደግሞ ከስር ደግሞ ሰይፍ የያዘች ወርቃማ ሰይፍ የያዘች አንድ ሴት ተቀምጣለች ማለት ነው። እዛ ጋር ዙም አድርጌ በደንብ ላሳያችሁ። ድልድዩን ከዳር እስከ ዳር ድረስ የሚያደርሱ ናቸው እነዚህ 4ቱ ሐውልቶች። ይሄ ደግሞ እዚህ ጋር የምትመለከቱት እንግዲህ በጣም የሚያምር ቦታ የቀድሞ የፈረንሳይ መሪ የነበረው ናፖሊዮን ቦናፓርት የተቀበረበት መቃብር እዚህ ነው ያለው ማለት ነው። እስካሁን ድረስ ስለተከታተላችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን።